እንደ ማህፀኑ ሁኔታ ነው። እሺ ውዴ። ስለዚህ ማህፀኗ ካልተጎዳ ደህና ከሆነ ልልኩኝ 10 ወር ነኝ፣ ሁለተኛ ማርገዝ እችላለሁ ነው። በሞት መውለድ አትችይም፣ ማርገዝ ትችላለሽ ውዳው። ስለዚህ እንግዲህ በእኛ ሀገር ህግ አሁን እየተቀየሩ ሳይንሶች አሉ። ግን ያው ዞሮ ዞሮ በጋይድ ላይን እስካልተደገፉ ድረስ ያንን ጋይድ ላይን ነው የምንከተለው። በጋይድ ላይኑ በአጠቃላይ በሀገሪቱ መመሪያ ህግ መሰረት ቢያንስ አንዲት እናት ኦፕሬሽን ከተሰራች በኋላ አመጣ ለመውለድ 1 ዓመት ከ6 ወር መቆየት አለባት። 1 ዓመት ከ6 ወር በኋላ ቆይታ ካረገዘች ትችላለች። እሺ 1 ዓመት ከ6 ወር ቆይታ ካረገዘች ትችላለች። ከዛ በታች ከሆነ ግን አመጣ መውለድ አትችልም። በኦፕሬሽን ነው የሚሆነው። በኦፕሬሽን ለመውለድ ካሰብሽ መብትሽ ነው፣ ትችላለች። ምንም ችግር የለውም። እሺ ውዴ። እሺ በነገራችን ላይ ዩቲዩብ ላይ አረርቆ የመውለድ ጥቅሞች የሚል ሰርቻለሁ። አረርቆ የመውለድ ጥቅሞች ምን ምን ናቸው? እህቶች አረርቀው ቢወልዱ ወይም ደግሞ እንግዲህ ትክክለኛው በርዝ ኢንተርቫል የሚባለው እንደምታውቁት 2 ዓመትና ከዛ በላይ ነው። እንግዲህ በዚህ በ2 ዓመትና ከዛ በላይ አንዲት እናት ስትቆይ የምታገኛቸው ጥቅሞች ከእናት አንጻር ከልጅ አንጻር በጣም ብዙ ናቸው። ስለዚህ ከልጅ አንጻር ብዙ ነገሮች ታገኛለች። ልጁ በቂውን የእናት ፍቅር ያገኛል፣ ጡት ይጠባል፣ ትክክለኛውን ክብደት እንዲያገኝ ያደርጋል፣ አእምሮአዊ እድገቱ የተፋጠነ ይሆናል፣ የቤተሰብ ፍቅር ያገኛል። ማአት ነገር ጥቅም አለው 2 ዓመትና ከዛ በላይ ሲቆይለት ማለት ነው። ለእናት እርግዝና ሰዓት እንደምታውቁት እናት ቅድም አሁን ከላይ ስጠይቁኝ የነበሩት ጀርባ ህመም፣ ሆድ ህመም፣ ክብደት፣ በጣም ብዙ ነገሮች አሉ እናት የምታጣቸው። ከማይክሮ ኒውትሪንቶች ጀምሮ እስከ አካላዊ ለውጦች ድረስ ነው እናት የምታጣው እና እነዛን ለውጦች ቀስ በቀስ ነው እየመለሰቻቸው የምትሄደው። ስለዚህ አንዳንድ ለውጦች ቀስ ብለው እስከ 2 ዓመት ድረስ እንደዚህ ሊቆዩ ይችላሉ እና 2 ዓመት መቆየቷ እነኚህን ያጣቻቸውን ነገሮች የምትመልስበት ጊዜ ነው እና የተወሰነ ጊዜ መቆየት እጅግ በጣም ይመከራል። እሺ ውዶች፣ የተወሰነ ጊዜ ቆዩ። ከዛ በኋላ ለማርገዝ ከማቀዳችሁ ቢያንስ 1 ወር 2 ወር ቀድማችሁ ቫይታሚን ወር ፎሊክ አሲዶችን ውሰዱ። ከ2 ወር ወይም ከ3 ወር በኋላ እርግዝና መሞከር ትችላላችሁ ማለት ነው። እሺ ውዶች፣ 41 ሳምንት ነኝ። ምንም የምጥ ምልክት የለኝም። የመጀመሪያ ልጅን በሴስ ነው የወለድኩት። 2 በምጥ አይሰጥሽም። ላይ ከዚህ በፊት ኦፕሬሽን የሆናችሁ እህቶች ከሆናችሁ ከ41 ሳምንት በኋላ መግፋቱ ብዙም ያን ያህል ጥቅም የለው። አንዳንዴ እንደው በጣም እናንተን ይገፋል፣ ግን ከ41 ሳምንት በኋላ መግፋት ብዙም ጥቅም የለውም። ስለዚህ የምጥ መርፌም አይሰጥም። ለምን? በራሱ ምጥ በራሱ ከመጣ ብቻ የምትሞክሪ። ስለዚህ የምጥ መርፌ አይሰጥም። የተወሰነ ጊዜ ጠብቁሽና በእርግጠኝነት ኦፕሬሽን ስኬጁል ያደረጉሻል። ያው ኦፕሬሽን ትወልጃለሽ፣ ምንም ችግር የለሽ። ውዷ 4 ወር እንደ ሳምንት ሆነ። እሺ 4 ወር ከ1 ሳምንት መሰለኝ ሆነኝ። ፕሪላም እየወሰድኩ ነው፣ ግን ማስመለሱ አልቆማለኝ። ምን የሚል ነው የታችን ጥያቄ። እንግዲህ በቤት ውስጥ የምታደርጊያቸው ነገሮች ዩቲዩብ ላይ ሰርቻለሁ። የኔት በቤት ውስጥ ምን አድርጉ የሚለውን አሁን ፕሪላም መውሰድሽ አሪፍ ነው፣ ግን ሁሌ ፕሪላም እየወሰድሽ አትኖሪም አይደለ? ሁሌ ፕሪላም እየወሰድሽ አትኖሪም። 4 ወር ላይ ደግሞ ብዙ እህቶች ላይ የሚስተካከልበት ወቅት ነው። ስለዚህ በቤትሽ የምታደርጊያቸውን ነገሮች እስኪ ዩቲዩብ ላይ ግቢና ለምሳሌ እንደተወሰኑትን ቀዝቀዝ ያለ ውሃ ሎሚ እየጨመርሽ መጠጣት፣ በቂ የሆነ እረፍት ማድረግ መጠቀም ትችላለሽ። ዩቲዩብ ላይ ግቢና ፀሐዬ ሰርቻለሁ። ተመራጩ ድህረ ወሊድ ላይ ተመራጩ የቤተሰብ እቅድ የሚል ሰርቻለሁ። እሱ ነው ያትሽ ወዶ መውለድ። እውነት ነው። ያው መውለድ የፈጣሪ ስጦታ ነው። እግዚአብሔር አንቺንም ይባርክሽ፣ አይዞሽ፣ ያግዝሽ፣ ይሳካልሽ ብለናል ሁላችንም። እሺ ያው መውለድ ማርገዝ የፈጣሪ ስጦታ ነው። እናትነት ነው፣ ደስ ይላልም። የእውነት ራስን መተካት ደስ ይላልም። አንቺም ይሳካልሻል። እሺ ወዶ 32 ሳምንት ሆኖኛል። ማህፀን ይወጋኛል። የውሸት ምጥ ነው ወይ የሚል ነው። ሊሆን ይችላል፣ የእውነት ምጥም ሊሆን ይችላል። ማህፀን ወርታች መውጋት፣ ጀርባ ህመም፣ እንደዚህ አይነት ነገሮች ብዙ ጊዜ ይኖራሉ። ከ34 35 36 37 ጀምሮ። አሁን ያንቺ 32 ሳምንት ላይ ነው። ይሄ ማህፀንሽን የሚወጋሽ የውሸት ምጥ ሳይሆን ልጆች አሁን በሰዓት ጭንቅላት ወደ ታች ሲሆን ወደ ታች እንዲህ ግብት ውጥት ስለሚሉ በዛ ሰዓት ወደ ታች አልፎ ጠቅ የማድረግ ነገር ይኖራል። እንዲሁም ደግሞ በምትሄጂበት ሰዓት እግርሽ ስንቅር ብሎ መቅረት፣ እንደዚህ ነገሮች ይኖራሉ። የጀርባ ህመም ይኖራል። ሽንት ማለት ይኖራል። ሰዓት የሚኖረው ልጆች በሚያደርጉት እንቅስቃሴ